ቤተሰብ ተከራዩ ምዕራፍ 2 ክፍል 1 ሳባሽ በደንብ ጠቢ ከኔ ጋር ተሳፈጭልሽ ነበር። ቆይ ነው ምትዩ? እሺ ስምሽ ቃሽን ጠቢ ባክሽ፣ ካልሆነ ለማሚ ነው ጉድሽን ነግርልሽ። የምን አባታችሁ ጉድ ነው ደግሞ? አረ ምንም ጉድ የለም ማሚ። ዝም ብለሽ ጠቢ ንገሪኝ አንቺ። አረ ምንም ጉድ የለም ማሚ። አሃ ጭራሽ መደበቅ ጀመራችሁ? አረ እነታት ነው በቃ። ምን ትልቁን ብርጭቆ ሰብረው ነው በቃ። ምን ወይፈት የኔ ብር ያልቅም ብላችሁ እቃውን ፍጁት እንዴ? እኔ ምን አልኩ ማሚ? አግበርብረውሻል ማሚ። አንቺ በረበረ እስካሁን አልቀየራችሁትም? አንቺ ወረጅልኝ ባክሽ ደክሞኛል። ዲያስፖራ ነው መሰለኝ ነው ደሞ እጅሽን አልታጠብሽም። አስቀኝ እኮ ነው ወንድ ተናገሪ ሳልገባ ልመልሱኝ ነው እንዴ? ምን ሆነሽ ነው? መተቃቀፍ አበዛችሁ። ምንም ይያን መጣውን በቃ ሁሉም ክብር አይወድልምና ገባ ባዶ እጄን መጣ። ታዲያ መታቀፍ እንኳን ትጠላለህ? እሰይ ልጅ መጣህልኝ። ማሚዬ እስካሁን እንታ አለ። ኦ ማይ ጋድ ና እባክህ ልቀፍ፣ ናፍቀኸኛል። እናስ የቤቱ ትወዳለሽ? ተመልሶልሻል ነው የምልሽ ማሚዬ። ሳትነግረን መጣ እባክሽ እኔም ሳይነገረኝ ነው የተጫርኩት። ምን ዶክስ በዚህ ብዳት ቢቀበሉም ነበር የሚገርመው። ልግባና አዝነ ተቀመጥ። ባሉ ግቡ። አንቺ ቃሽን ጠቢ። ኦኬ ነው። ምንድነው? ፍራንክ ነው። እንጂ የራስ ጉዳይ። እሺ ሰም ይናጣኝ ጥርሰን መከረው ብዙ ነው። እሺ በቃ ዲያስፖራ እኮ ፕራንኩ ራሱ በቃ